እንዴት ዋላችሁ? በቅድሚያ ቤማንዳ ሶሉሽን እና የቤማንዳ ሶሉሽን ማኔጅመንት ለዚህ መድረክ የተወሰነ ነገር እንድል ስለጋበዙ እጅግ በጣም አድርጌ አመሰግናለሁ። ቅድም አሌክስም አስተዋዋቂ ወሰንም ሲናገሩ እንደሰማችሁ ቤማንዳ ከተሰማራባቸው ሁለት ዋነኛ የትኩረት ነጥቦች ብለን ከምንላቸው ውስጥ ማማከርና ስልጠና ናቸው። ስልጠና ግን ትምህርት ነው። እኛ ደግሞ ኤዱኬሽን ትሬኒንግ የሚለው አንድ የተሰማራንበት ዘርፍ ስለሆነ ከእነሱ ጋር ያገናኘኝና የዛሬ ትኩረቴ ስልጠና የሚለው እንጂ ማማከር እንደለ ብዙ ላላተኩር ይችላለሁ። ሀሳቤን ጠቅላላ ካለ ነገር ሊጀምርና ያው በትምህርት ውስጥ ላለን ሰዎች ብዙ ግልጽ ነው፣ ለሌሎቻችንም እንደው ሼር ለማድረግ ነው። አንድ ሰው በህይወት ውስጥ ላይፍ ሎንግ ለርኒንግ አንዳንዴም ላይፍ ዋይድ ለርኒንግ የምንለው ነገር አለ። በአማርኛ እንዴት አድርጎ እንደሚተረጎም አላውቅም። ላይፍ ሎንግ ለርኒንግ ምናልባት ህይወት ዘለቅ ትምህርት ልንለው እንችላለን። ላይፍ ዋይድ ግን እንዴት እንደሆነ ባላውቅም ላይፍ ሎንግ ለርኒንግ ብለን የምንለው ሰው በእንግሊዝኛው ይሄ ፍሮም ውምብ ቱ ቱምብ ወይም ፍሮም በርዝ ቱ ግሬቭ ብለን የምንለው ነው። ከኬጂ እስከ መጨረሻው እንግዲህ መጨረሻው ምን እንደሆነ ባናውቅም ትምህርት ኮንቲኒየሙን ታይም ዳይሜንሽኑን የጠበቀ ትምህርት ነው። ሰው ኬጂም ይማራል፣ አንደርግራጁዌት ይማራል፣ ቤዚክ ኤጁኬሽን ይማራል፣ ጀነራል ኤጁኬሽን ዩኒቨርሲቲ ውስጥ ስንገባ ባችለር፣ ማስተርስ፣ ፒኤችዲ፣ ፖስት ዶክ እያለ ይቀጥላል። ይሄ ላይፍ ሎንግ ለርኒንግ ነው። ታይም ዳይሜንሽን ዋይዝ የሆነ ለርኒንግ ነው። ላይፍ ዋይድ ለርኒንግ ብለን የምንለው ደግሞ በእያንዳንዱ የህይወታችን ቆምታ ወይም በዚህ ላይፍ ሎንግ ለርኒንግ ባልኩት ውስጥ ኬጂም ሆኖ ከትምህርት ቤት ብቻ አይደለም የሚማረው። ከቤተሰቡ ይማራል፣ ከጓደኛው ይማራል፣ ከኮሚኒቲ ይማራል፣ ከሌሎችም ይማራል። በሁለቱም መልኩ መማር ይቻላል። አጠቃላይ ካየነው ሰው በህይወት ቆይታው እግዚአብሔር እንደፈቀደለት ቢሆንም መደበኛ የሆነ ትምህርት ይቀስማል፣ መደበኛ ያልሆነ ትምህርት ይቀስማል፣ ኢመደበኛም የሆነ ለርኒንግ አለ። ፎርማል፣ ነን ፎርማል እና ኢንፎርማል ለርኒንግ ብለን ነው እንግዲህ ዛሬ የምናወራው። ፎርማል ለርኒንግ ብለን የምንለው ከ10 እስከ 20% ነው በህይወታችን ውስጥ የምንማረው። ሌላኛው መደበኛ ያልሆነው ከ20 እስከ 30%። ያኛው እንግዲህ ዋናው ብለን የምንለውና ነን ፎርማል ብለን ኢንፎርማል ብለን የምንለው ከ50 እስከ 70% በህይወታችን ውስጥ የምንማረው እሱ። ቤማንዳም የከፍተኛ ትምህርት ተቋማትን አጠቃላይ ትምህርትና ወይም ደግሞ መደበኛ ትምህርት ብለን የምንላቸው በሙሉ በህይወታችን ውስጥ ከ10 እስከ 20% ብቻ ነው ኮንትሪቢዩት የሚያደርጉት። እሷን ነው ሼር እያደረግንና ስለ እሷ ነው እያወራን ያለ ነው፣ ከ10 እስከ 20% ስለሆነችው እና የዛሬም ትኩረታችን የፎርማል ለርኒንግ ብለን የምንለው ነው እንጂ ሌሎች የመማሪያ አማራጮችን የሰው ልጅ አለው ነው። አብዛኛው እንደ ኢትዮጵያ ባሉ ታዳጊ ሀገሮች ውስጥ ደግሞ ከዚች ከ10 እስከ 20% ባለችው መደበኛ የሆነ ትምህርት ውስጥ በተለምዶ የመደበኛ ትምህርት ቦታዎች ብለን የምንላቸው ትምህርት ቤቶችና የከፍተኛ ትምህርት ተቋማት ናቸው እንጂ ሌሎች እንደ ቤማንዳ ሶሉሽን ያሉት የመደበኛ ትምህርት አማራጮች ከግምት ውስጥ አይገቡም። የእነሱ መምጣት ከዚህ አንጻር እጅግ በጣም አስፈላጊ ነው ብዬ አስባለሁ። ነገር ግን ሁላችንም ቅድም እንዳልኩትም ትምህርት የሚገኘው ከትምህርት ቤትና ከዩኒቨርሲቲ ወይም ደግሞ በመንግስት ስትራክቸር የሆኑት ትምህርት ቤቶችና ዩኒቨርሲቲዎች ብቻ አይደለም፣ ከሌሎቹም ሊገኝ ይችላል። የምናገርበት ፖይንት 5 ናቸው። ለምንድን ነው እንደ ቤማንዳ ሶሉሽን አይነት ተቋማት ወደ ኢትዮጵያ ውስጥ መምጣት ለእኛ የሚያስፈልጉን የሚለውን 5 ነጥቦችን በማንሳት ምክንያታዊነቶችን ወይም ራሽናሎችን አቀርባለሁ። የመጀመሪያው በኢትዮጵያ ውስጥ ካያችሁ አብዛኞቹ ኢንዱስትሪዎች ሁሉንም ማለት አይደለም፣ አብዛኞቹ ኢንዱስትሪዎች ኖሌጅ ስኪል ኢንቴንሲቭ አይደለም ወይም ኮምፒተንሲ ኢንቴንሲቭ አይደለም። ያ ማለት ያን ያህል እውቀት፣ ክህሎት፣ ብቃት አይጠይቁም። ያ በመሆኑ ወደ ከፍተኛ ትምህርት ተቋማት የሚመጡ ተማሪዎች የሚመጡት ወረቀቱን ፈልገው እንጂ እውቀቱን፣ ክህሎቱና ብቃቱን አይደለም። ምክንያቱም የሚቀጠረው ወረቀቱ የማይቀጠር ቢሆን ኖሮ ይተፋቸው ነበር። ከፍተኛ ትምህርት ተቋምም ሲመጡ ይሄን እውቀት፣ ይሄን ክህሎት፣ ይሄን ስጠኝ ያለበለዚያ ገበያው ይተፋዋል። አሁን ገበያው እንደማይተፋው ስለሚያውቅ ገበያው ግን ምን ሪኳየር ያደርጋል? በመጀመሪያ ዲግሪ 0 ዓመት፣ በመጀመሪያ ዲግሪ ይሄ ያለው ነው። ስለዚህ ወረቀቱ ይፈልጋል። እውቀቱ ክህሎቱ ግን በሊዳት ከንዲዶጆ ያሉን ኢንዱስትሪዎች ያን ያህል ኖሌጅ ስኪል እና ኮምፒተንሲ ኢንቴንሲቭ አለመሆናቸው ወጣቶች ወይም ተማሪዎቻችን ወይም ሌሎችም ሊሆኑ ወደ ዩኒቨርሲቲ የሚመጡበትን ዋነኛ ምክንያት ወረቀት እንጂ እውቀት፣ ክህሎት፣ አመለካከት እንዳይሆን አድርጎታል። አሁን ላይ ካያቸዋቸው አብዛኛዎቹ ኢንዱስትሪዎች ሶሳይቲን ካየን ኖሌጅ ቤዝ ሶሳይቲ፣ ኢንፎርሜሽን ቤዝ ሶሳይቲ፣ ኖሌጅ ቤዝ ኢኮኖሚ፣ ኢንፎርሜሽን ቤዝድ ኢኮኖሚ እያለ እየመጣ ነው።
የእኛም ሀገር ኢንዱስትሪዎች ወደዛ እየሄዱ ይመስለኛል። ወደዛ የሚሄዱ ከሆነ እንደነዚህ አይነት እውቀትና ክህሎቶችን የሚሰጡ በርካታ ተቋማት ያስፈልጉናል። ስለዚህ ቅድም እንደተጠቀሰው እነኚህ ማይክሮ ክሬዴንሻልስ ብለን የምንላቸው ወይም ደግሞ ሰርቲፊኬት ፕሮግራምስ ብለን የምንላቸው እጅግ በጣም አስፈላጊ ናቸውና የቤማንዳ መምጣት ይህንን ክፍተት ይሞላል የሚል አንድ አርጊመንት አለ። ሁለተኛው አርጊመንት ያው አብዛኛው ጊዜ በተለይ ደግሞ በዚህ በትምህርትና በመሳሰሉት መስክ ላይ ካያችሁ ኢንዱስትሪዎችን ይሉታል፣ ፖለቲከኞችን ይሉታል፣ እኛ ከፍተኛ ተቋም ውስጥ ያለን ሰዎች እንለዋለን። የኢንዱስትሪውና በዩኒቨርሲቲ መካከል ያለው ሊንኬጅ ፑር ነው፣ ስኪል ሚስማች አለ እንላለን። አዎ አለ፣ ስኪል ሚስማች አለ። ኢንዱስትሪው የሚፈልገው ሌላ ነው፣ ዩኒቨርሲቲው የሚፈልገው ሌላ ነው። በሁለቱ መካከል ያለው ያላቻ ጋብቻ ባይባልም ግን ጥሩ ጋብቻ አይደለም በኢንዱስትሪ ነው። ምክንያቱም አንዳንድ ጊዜ የአንድ ጓደኛ ያለ ምንድን ነው እንደዚህ ጨብጠህ ገንዘብ እንዲጨመርልህ ከፈለግ ምን ማለት መቻል አለብኝ እንጂ ለቀቅ። ኢንዱስትሪ they need highly skilled human power but they don't want to invest on higher education or secondary education. ከንቱ ብቻ መጠቀም የሚፈልጉ they have to invest on education. ለቀቅ ማለት መቻል አለባቸው። አሁን ባለው የከፍተኛ ትምህርት ተቋማትና የኢንዱስትሪ ግንኙነት መካከል የከፍተኛ ትምህርት ተቋማት የሚያመርቷቸው ተማሪዎች ኢንዱስትሪዎች የሚፈልጓቸው እውቀቶች፣ ክህሎቶች፣ አመለካከቶችና ብቃቶች አልያዙም ነው። ያ ከሆነ እንግዲህ በዚህ መልኩ የወጡ በሚሊዮን የሚቆጠሩ ተማሪዎች በስራው ዓለም ላይ አለ። እነሱ ሁሉ ወደ ዩኒቨርሲቲ ውስጥ ጠርቶ ትሬን ማድረግ አስቸጋሪ ነው። ስለዚህ እንደ ቤማንዳ አይነት ካምፓኒዎች ኦን ጆብ ነገር ግን ዲማንድ ቤዝ ኢንዱስትሪው የሚፈልገውን ኮምፒተንስ አሰስመንት ሰርተው ለዛ ከስተማይዝድ የሆነ ትሬኒንግ ሊሰጡ ይችላሉ እና የእንደነዚህ አይነት ድርጅቶች ወደ ኢትዮጵያ መምጣት በዚህ መልኩ አስፈላጊ ነው እያሉ ያደርጋሉ። ሁለተኛው ሶስተኛው ቅድም እንደተባለው ወይም እንዳነሳሁት ላይ እንዳንግ ላይ ሰው በህይወት ውስጥ ሁሉም የያዘው እውቀት፣ ክህሎትና አመለካከት ሬሌቫንት ነው፣ ሊቀጥል አይችልም። መንጃ ፈቃድ የሚጨምረው እንግዲህ እኛ የህይወት ዘመን ስለሚሰጡ ነው እንጂ you have to improve ከመጣው ቴክኖሎጂ አንፃር ከሌላው አንፃር ዩኒቨርሲቲዎች ጋር እየመጡ ሪፈሬሽ ማድረግ መቻል አለባቸው፣ ወይም ኦን ደ ጆብ ትሬኒንግ ወይም ወርክ ፕሌስ ለርኒንግ ኖሮ እዛ ላይ ራሳቸውን አፕዴት ማድረግ መቻል አለባቸው እንጂ አንድ ጊዜ የተማርነው ለእድሜ ልክ አይደለም፣ ይቀየራል። ቅድም እንደተባለው ብዙ የሚቀየሩ ነገሮች አሉ። ለእሱ ማሳያ የተወሰኑ ነገሮችን ላንሳ። ለምሳሌ ከ5 ዓመት በፊት በቃ ይሄ ግራውንድ ብሬኪንግ የሆነ ቴክኖሎጂ ነው የምንለው ከ5 ዓመት በኋላ ኦብሶሌት ሊሆን ይችላል፣ መኖሩን ማንም ላያውቀው ይችላል። እንግዲህ ከበይነ መረብ ያገኟቸው መረጃዎች ላጋራችሁ። ለምሳሌ 50 ሚሊዮን ከስተመር ለመድረስ ምን ያህል ቴክኖሎጂ አድቫንስ እያደረገ እንደሆነ ለማሳየት 50 ሚሊዮን ተጠቃሚ ለመድረስ የተለያዩ ቴክኖሎጂዎች ምን ያህል ዘመን ፈጀባቸው። አውሮፕላንን ካያችሁ 50 ሚሊዮን ተጠቃሚ ለማግኘት 68 ዓመት ፈጅቶበታል። ከዛ ቀጥሎ መኪና 62 ዓመት ፈጅቶበታል 50 ሚሊዮን ተጠቃሚ ለማግኘት። ቴሌፎን ብለን የምንለው 50 ዓመት፣ ኤሌክትሪሲቲ 46 ዓመት እያያችሁት ነው። ክሬዲት ካርድ የምንጠቀምበት 28 ዓመት፣ ቴሌቪዥን 22 ዓመት፣ ኤቲኤም 18 ዓመት፣ ኮምፒውተር 14 ዓመት፣ ሴልፎን 12 ዓመት፣ ኢንተርኔት 7 ዓመት፣ ዩቲዩብ እና አይፓድ 4 ዓመት፣ ፌስቡክ 3 ዓመት፣ ትዊተር 2 ዓመት፣ ፖኬሞን ጌም የምንለው 19 ቀን። ምን ያህል ቴክኖሎጂው አድቫንስ ሲያደርግ ወጣቱ ደግሞ ወዴት እየሄደ እንደሆነ ስናይ 50 ሚሊዮን ለመድረስ it took them only 19 days። ስለዚህ many industries nowadays are becoming knowledge intensive ቅድም ያልኳቸው skill intensive እንደዚህ ሆነዋል እና digitalization is so important። አሁን ላለው ሚሊዮን ማይችሉ if they want to remain relevant, competitive, they have to invest, they have to invite people who provide and support them ማለት ነው። እኛም ደግሞ እንደ ግለሰብ ካያችሁት ወጣቶችን ሌሎችን if we want to remain relevant in the job market we have to retrain ourselves። ስለዚህ ያን ሪቴን እናድርግስል ደግሞ የከፍተኛ ትምህርት ተቋማት ብቻ በቂ አይደሉምና እንደ ቤማንዳ አይነት ካምፓኒዎች ወደ ኢትዮጵያ መምጣት እጅግ በጣም አስፈላጊ ናቸው። ለምን በስራው ዓለም ላይ ያሉ ሰዎች አሁን ተመልሰው
በትምህርት ጥቅስ ውስጥ ያሉትና ትራዲሽናል የሆነውን የመማር ማስተማሪያ ዘዴ ባችለር፣ ማስተርስ፣ ፒኤችዲ እያሉ የመማሪያ ጊዜ ላይኖራቸው ይችላል። አክቹዋሊ የሚፈልጉትም በዛ አይነት ትሬንድ ውስጥ ማለፍ ሳይሆን ለተሰጣቸው ዲዩቲስ ኤንድ ሪስፖንሲቢሊቲስ ኢፌክቲቭ የሆነ ሶሉሽን ለዛ የሚበቃ ደግሞ የ15 ቀን ሊሆን ይችላል፣ ለአንድ ሳምንት፣ የወርም የ6 ወር ሊሆን ይችላል። እንደዛ ማድረግ መቻል አለብንና የእነሱ መምጣት ሶስተኛው ምክንያት ይሄ ነው። አራተኛው እንግዲህ ለብዙዎቻችሁ ኢትዮጵያውያን ሚስጥር አይደለም፣ በቅርቡም ስለሰማችሁ ባለፉት 4 ዓመታት ውስጥ በኢትዮጵያ ውስጥ የሚሰጠውን የከፍተኛ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ተፈትኖ በ4 ዓመት ውስጥ በአቬሬጅ 4.7% ብቻ ነው ያለፉት። 95.3%ዎቹ ወደ ዩኒቨርሲቲ የሚያስገባቸውን ነጥብ ሊያመጡ አልቻለም። ለምን የሚለው የዚህ መድረክ ዋነኛ ነጥብም አይደለም፣ የኔም ኢንትረስት አይደለም እና ወደዛ ውስጥ አልገባም። ነገር ግን ቀሪዎቹስ የሚለው ነው። አንደኛ ከዚህ በፊትም አንድ እኛ ለምሳሌ ራሴ ምሳሌ ወሰድና ወደ ዩኒቨርሲቲ በምንገባበት ሰዓት መንግስት ያስቀመጠውን የማለፊያ ነጥብ አምጥተህ ወደ ዩኒቨርሲቲ አትገባም። አምጥተህ ለምሳሌ ዲግሪ መግቢያ ነጥብ አንዳንድ 3.4 ነው ብዙ ተማሪ ከመጣ ለምን እንዳይገባ፣ ምክንያቱም ዩኒቨርሲቲዎች የመቀበል አቅም የላቸው። ከዛ በኋላ ደግሞ የሃየር ኤጁኬሽን ኤክስፐንሽን ከ2 ዩኒቨርሲቲ ወደ 47 ገባንና ዩኒቨርሲቲዎች የመቀበል አቅማቸው በጣም ሰፋ፣ የተማሪው የማለፍ ምጣኔ ግን ቀነሰ። ስለዚህ ከ600 200 ማምጥቶ ይገባል። ያ ማለት ምንድነው? ወድቆም ይገባል። ዶክተር ፈቃድ አዘዘ የሚባል አንድ አዲስ አበባ ዩኒቨርሲቲ መምህር ነበር። ያም በዛ ይህም በዛ የሚልግት ነበር። ያም በዛ ሰው አልፎ መጣል፣ ይህም ደግሞ ወድቆ ማሳለፍን በዛ። የአሁኑ ምን እንደሚባል አላውቅም። እነኛ 4.7% ውጭ ያሉት ተማሪዎች በወቅቱ የተሰጣቸው በነገራችን ላይ በኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት መፈተን 2 ነጥቦችን የሚያይዘው፣ ሌሎች ሀገር ላይ የተለያዩ ናቸው። አሁን እንደ አዲስ አበባ ዩኒቨርሲቲ ያሉት የራሳቸውን የመግቢያ ፈተና ከመስጠታቸው ውስጥ ወደ 40 ምናምን የሚሆኑ ዩኒቨርሲቲዎች ለ2 ፐርፐስ፣ አንድ ድሮ ስሙንም የምታስታውሱት ካላችሁ ኢትዮጵያን ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ሰርቲፊኬት ዳት ሾውስ ዳት ዩ ሃቭ ኮምፕሊትድ ሰከንደሪ ስኩል፣ አንድ ፐርፐስ። ሁለተኛ ፐርፐስ ደግሞ የዩኒቨርሲቲ መግቢያ ነጥብ ሌላ የለም። ምክንያቱም ከ19 ምናምን ጀምሮ የከፍተኛ ትምህርት ተቋምና አዋጅ ካያችሁ ምን ይላል? ዩኒቨርሲቲዎች ራሳቸውን ችለው በራሳቸው መግቢያ ፈተና አውጥተው መመደብ እስኪችሉ ድረስ ቅበላና ምደባ በትምህርት ሚኒስቴር ሴንትራል ይሆናል ይላል። ከ50 ዓመት በኋላ አዲስ አበባ ዩኒቨርሲቲ ለአቅመ ቅበላ ደርሶ እየተቀበለ ነው። ከእነዚህ ተማሪዎች ውጭ ያሉ ተማሪዎች እውቀት ክህሎትና እንትኑ ስለሌላቸው አይደለም። ስለዚህ ያላቸውን ስኪል የሚያወጡበት ክህሎት የሚያወጡበት ኦፖርቹኒቲ ይፈልጋሉ። እነዚህ ማክሮ ክሬዴንሻልስ ያልኳቸው እንደነዚህ አይነት ስልጠናዎችን ደግሞ ከሚሰጡት አንዱ ቤማንዳ ሶሉሽን ነው እና የግድ የዩኒቨርሲቲ ዲግሪ ሊኖራቸው አይገባም። ወደ ቤማንዳ ጆይን ለማድረግ ኢንትረስቱ ካላቸው ፍላጎቱ ካላቸው እና አንቱ ካላቸው እነሱንም ማብቃት ያስፈልጋል እንጂ ዲግሪ ላለው ሰው ብቻ የሪፍሬሽመንት ትሬኒንጎችን መስጠት ወይም በስራው ዓለም ላይ ላሉ ሰዎች ብቻ ከስተመሪ የሆነ ትሬኒንግ መስጠት ብቻ ይሆናል ያላስ ለእነዚህም ሰዎች አንድ ተስፋ ይዞ የመጣ ድርጅት ነው ስለማስብ መምጣቱ ተገቢ ነው ያስባል። ሌላው አርጊመንት ምንድነው? አይደለም ምን ያህሎቻችን እንደምናውቅ የ2024 ፌብሩዋሪ ላይ የወጣውን የዎል ስትሪት ጆርናል ወይም ደግሞ የአሜሪካ ሌበር ማርኬት ገብታችሁ ሚኒስትሮች ገብታችሁ ብታዩ በአሜሪካ ውስጥ በ2024 ፌብሩዋሪ 62% ሰው በሌበር ማርኬት ውስጥ ያለው 62% የመጀመሪያ ዲግሪ የለው። ይሄ ለብዙዎቻችን ሾኪንግ ሊሆን ይችላል። 62% ሰው ዲግሪ ሳይኖረን አሜሪካ የሚያህል ሀገር ላይ ሌበር ማርኬት ውስጥ እየሰራ ያለው። ስለዚህ የሚያስፈልገን ወረቀቱ ሳይሆን ምን ነው ማለት ነው? እውቀቱ፣ ክህሎቱ፣ አመለካከቱ። ዲግሪ አይቀጠርም። በተለይ ፕራይቬት ካምፓኒ ከሆን ፕሩቭ ሚ ነው መስራት ከቻልክ እኔ ወረቀቱ ምን ያደርግልኛል? ወረቀቱ ኖሮ ግን እኔ የምፈልገውን ካልሰራልኝ ምን ታደርግልኛለህ? ሁለቱም ከሆነ ኢትስ ፕላስ። ቅድም እንደተባለው በመጀመሪያ ዲግሪ ላይ ስንማር ይሄ ኢትዮጵያን ጂኦግራፊ፣ ኢትዮጵያን ሂስትሪ፣ ኢኮኖሚክስ፣ ፍሌም ምናምን እነሱ እኮ ሰው እንድንሆን የሚያደርጉ ናቸው። የአስተሳሰብ አድማሳችንን፣ ፊሎዞፊው፣ ሎጂኩ ዛር ሶ ኢምፖርታንት። ያ ቢኖር ጥሩ ነው። ያ ማለት ግን ያለ ዲግሪ ጆብ የለም ማለት አይደለምና እነዚህንም ሰዎች ላይ ትኩረት አድርጎ ይሰራል ብዬ ስለማስብ እንደ አራተኛ ጥሩ አጋጣሚ ነው ብዬ አስባለሁ። አምስተኛው ላይ መጨረሻው ብዙ ጊዜ ዩኒቨርሲቲዎች ከፍተኛ ትምህርት ተቋማት ብቸኛ
የትምህርትና ስልጠና ሰጪ አድርገው ራሳቸውን ያስባሉ ወይም እናስባለን። አሁን ግን እኛም እንደዛ የተረዳን ይመስለኛል። ስለዚህ አሁን በቅርብ እንኳን ባረገው የአዲስ አበባ ዩኒቨርሲቲ የአካዳሚክ ፕሮግራም ሪቪው እችን ነገር በተወሰነ መልኩ አንስተናል። ከዛ በተጨማሪ የተወሰኑ ትምህርት ክፍሎችን ይሄ ባችለር ማስተርስ እና ፒኤችዲ የምንለው ብቸኛ አማራጭ አይደለም፣ ኢንዱስትሪውም እንደዛ ያፈልግ አይደለም። ስለዚህ ሰርቲፊኬት ፕሮግራም እንጀምር። ኤግዛክትሊ ቤማ እንደሚያስበው ማለት ነው። በማኔጅመንት፣ በአካውንቲንግ፣ በሊደርሺፕ ዋሬቨር ሰርቲፊኬት ፕሮግራም። ያ ሰርቲፊኬት ማለት ከኢንዱስትሪ ጋር ጆይንት ሊሆን ይችላል፣ ኮላቦሬቲቭ ሊሆን ይችላል። የእነሱ የሚፈልጉትን አድርጎ ከስተማይዝ አድርጎ ወደ ወርክ ፎርስ። ምክንያቱም አንዳንድ ሊደሮች ሊሆኑ ይችላሉ፣ ቶፕ ማኔጅመንት ሲኒየር ሊደርስ ናቸው። ገመና በታይም ቱ ካም ቱ ዩኒቨርሲቲ ያን ያህል 4 ዓመት የሚቆይ 3 ዓመት የሚቆይ ላይፈልጉ ይችላሉ። በእነሱ መልኩ ሰርቲፊኬት ፕሮግራም እናዘጋጅ ይላሉ። ስለዚህ እንደ ቤማን እንደ ሶሉሽን ያሉት ካምፓኒዎች ወደ ኢትዮጵያ መምጣት እንደ ኢትዮጵያ ትልልቅ ፐብሊክ ዩኒቨርሲቲዎች ሃይበርኔት አድርገው የቆዩትን የማንቂያ ደውልና እስቲ እንፎካከር የሚል አይነት ይመስለኛል። እና ጥሩ የፉክክር መድረክ ይዞ ስለሚመጣ ለከፍተኛ ትምህርት ተቋማትም ጥሩ አማራጭ ነው ብዬ አስባለሁ። ኮላቦሬቲቭ ለመስራት ቅንነት ባለው መልኩ ደግሞ ለመወዳደር ከዛ አንጻር እጅግ በጣም ያስፈልጋል። ምክንያቱም ቤማን ቅድም እንዳያችሁት አጠገባችሁ ባለው ብሮሸር ላይ እንዳያችሁት ያርሶ አምቢሽየስ ናቸው፣ ኦፕሽናቸው ብዙ ነው እና ኮምፒቲቲቭ ናቸው ብዬ አስባለሁ። ሁልጊዜ ደግሞ ቅድም እንደተባለው ሌሎች ከቀደሙ በኋላ ወሰን ይመስለኛል በመግቢያ ንግግሩ ላይ በዚህም ላይ ህንዶች፣ ቻይናዎች፣ ሌሎች አድቫንስ ካረጉ በኋላ እኛ ሁልጊዜ የሆነ ነገር ከሄደ በኋላ ነው የምንከተለው። አንድ ጓደኛ በጣም ቆይቷል፣ ረጅም ጊዜ ነው። ምዕራባውያን ያደጉ ሀገሮች ስለምንለው እነኚህ ደግሞ እንደ ኢመርጂንግ የምንላቸው እንደ ቻይና፣ ህንድ ቅድም የተጠቀሱት አይነት እንደ ኢትዮጵያ ደግሞ ታዳጊ ሀገሮች ሁሉም እግዚአብሔርን ያማርሩታል እና እግዚአብሔር አንድ ጊዜ 3ቱን ተወካይ ላኩና እስቲ እንነጋገር አላቸው። ከአደጉት ሀገራት የአሜሪካ ቅድም ከተባሉ ደግሞ ቻይና እና ታዳጊ ሀገሮችን አጋጣሚ ሆኖ ወከለው ኢትዮጵያ ሄዱ። እግዚአብሔር ሁሉንም ሊጠይቃቸው ያው እንግዲህ እንትን እንዳይሉ ማለት ነው። በፊት ለፊት በር ይገባሉ። ከተጠየቁ በኋላ በጀርባ በር ነው የሚወጡት። መጀመሪያ አሜሪካዊ ገባ፣ የተደረገለትን አመሰገነ። ግን ይሄ ይቀረኛል አለ። he was so demanding ጥረህ ግረህ እንትን በላለው በጀርባ ወጣ ሄደ። አውሮፓ የመጣ እንደዛ በጣም ዲማንዲንግ አይደለም፣ ጠየቀ፣ ያልከው ይደረግልሃል፣ ወጣ። የቻይና ሰው ሁለተኛው። ከዛ ታዳጊ ሀገሮችን የወከለው ኢትዮጵያዊ መጣ። እግዚአብሔር ቁጭ ብላለው ምንድነው አንተስ የምታማረው ምናምን ሲለው ከዩኒቨርሲቲ ገቡት ይገባል። ስለነሱ ምን አገባ አንተ ምንድነው የት ገቡ የት ወጣው ተከተላቸው እና ሲሉ ፎሎው እነሱ የጠየቁትን አግኝተው እየሄዱ ነው። እነሱ ያገኙትን ለመቀበል እኛ እየጣርን ይመስለኛልና አሁን ግን ያንን ሪቨርስ እናደርገዋለን የምናየው ፋይናሊ ለቤማን ለመልእክት ከሆነ I hope that what Bemanda Solutions is planning is not only prepare highly skilled manpower relevant to the digital-led labor market, but also to cultivate digital entrepreneurs and innovators who contribute to the leading and shaping the future of Ethiopia.